ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ሻቢያ ህዝቡን ለእንግልትና ለስደት ዳርጓል። ኢትዮጵያ ከ400 ሺህ በላይ ኤርትራውያንን ተቀብላ አስጠልላለች። ሻቢያ ስልጣን ከያዘበት ጊዜ ጀምሮ ከ30 ዓመታት በላይ በኤርትራ ህዝብ ላይ ማህበራዊና ኢኮኖሚያዊ ፖለቲካዊ ቀውሶችን አስከትሏል። የኤርትራ ህዝብ ከ30 ዓመታት በላይ በተደረገ የትጥቅ ትግል ነጻነት ተጎናጸፍኩ ቢልም የነጻነት ትግሉን እየመራው የሻቢያ መንግስት ሀገሪቱን በብቸኝነት እያስተዳደረ ይገኛል። ይህ አካሄድ ኤርትራን ወደ ተወሳሰበ ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ የከተተ መሆኑን ወደ ኢትዮጵያ ተሰደው የመጡ ኤርትራውያን በርካታ ዓለም አቀፍ ተቋማትና የፖለቲካ ተንታኞች ይስማማሉ። በኤርትራ የሚታየው ዋነኛው ቀውስ ከፖለቲካዊ መዋቅሩ ጋር የተያያዘ ነው። በፈረንጆቹ 1997 የሀገሪቱ ብሔራዊ ምክር ቤት ያጸደቀውና በርካታ የሲቪል መብቶችን የያዘው ህገ መንግስት እስካሁን ድረስ ተግባራዊ አልተደረገም። በሀገሪቱ ውስጥ የአንድ ፓርቲ አምባገነንነት ነው ያለው። ከሻቢያ ውጪ ሌላ ማንኛውም የፖለቲካ ፓርቲ እንዳይቋቋም በህግ የተከለከለ ሲሆን ሀገራዊ ምርጫም ተካሂዶ አያውቅም። ከፈረንጆቹ 2001 ጀምሮ የግል መገናኛ ብዙሃን ሙሉ በሙሉ የተዘጉ ሲሆን መንግስት የተቹ ከፍተኛ ባለስልጣናት፣ ጋዜጠኞችና የሃይማኖት መሪዎች ያለ ፍርድ ቤት ትዕዛዝ በስር ላይ ይገኛሉ። ለስርዓቱ ታግለው በስር ላይ ህይወታቸውን ያጡም በርካቶች ናቸው። ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ አካል በአንድ ግለሰብ ማለትም በኢሳያስ አፈወርቂ ቁጥጥር ስር መውደቃቸው የፍትህ ስርዓቱን አዳክሞታል። የኤርትራ መንግስት ራስን መርህ ያደረገ የኢኮኖሚ ፖሊሲ ይከተላለሁ ቢልም በተግባር ግን ኢኮኖሚው እንዲዳከምና የህዝቡ የመንግስት አቅም እንዲደቅ አድርጓል። የግሉ ዘርፍ እጅግ የተገደበ ሲሆን አብዛኛው የንግድና የኢኮኖሚ እንቅስቃሴ በሻቢያ የንግድ ተቋማትና በጦር አዛዥ ቁጥጥር ስር ነው። ይህ የመንግስት ሞኖፖሊም ጤናማ የገበያ ውድድር እንዳይኖር አድርጓል። በፖለቲካዊ አለመረጋጋት፣ በህግ የበላይነት እጥረትና በውጭ ምንዛሬ ቁጥጥር ምክንያት የውጭ ሀገር ኩባንያዎች በሀገሪቱ ኢንቨስት ማድረግ አይፈልጉም። በሀገሪቱ የተጠናከረ ኢኮኖሚ ማሻሻያ ባለመኖሩ የኤሌክትሪክ ኃይል፣ የንጹህ መጠጥ ውሃ፣ የቴሌኮሙኒኬሽን፣ የትራንስፖርት አገልግሎት ደርግ ጥሏቸው እንደሄደ ዝቅተኛ ደረጃ ላይ ይገኛል። ፖለቲካዊና ኢኮኖሚያዊ ጫናው በቀጥታ የኤርትራ ህዝብ ስነ ልቦናዊ፣ ህዝባዊና መዋቅር አናግቶታል። የግጭት ስነ ልቦና ያልታየው ሻቢያ ወጣቶች በውትድርና እንዲያገለግሉ ግዴታ ይጥላል። ወጣቶችም በሳባ ወታደራዊ ማሰልጠኛ ስልጠናቸውን ከጨረሱ በኋላ ለዓመታት በዝቅተኛ ክፍያ በውትድርናና በግዳጅ ስራ ላይ እንዲሰማሩ ይደረጋል። ይህ አሰራር ወጣቶችን ወደፊት ተስፋ ያጨለመ ሆኗል። ከዚህ የግዳጅ አገልግሎትና ከኢኮኖሚ ችግር ለማምለጥ በየወሩ በሺዎች የሚቆጠሩ ወጣቶች ህይወታቸውን ለአደጋ አጋልጠው ይሰደዳሉ። ይህ ስደት ሀገሪቱን የተማረና አምራች የሰው ኃይል አሳጥቶታል። አባወራዎች በውትድርና ረጅም ጊዜ ማሳለፋቸውና የወጣቶች በብዛት መሰደድ የኤርትራውያንን ማህበራዊ ትስስርና የቤተሰብ መዋቅር እያፈራረሰው ይገኛል። ከኤርትራ መገንጠል በኋላ በሀገሪቱ ካለው የፖለቲካ የግዳጅ ውትድርና ስራን ለማምለጥ በመቶ ሺዎች የሚቆጠሩ ኤርትራውያን ወደ ኢትዮጵያ ተሰደዋል። ኢትዮጵያ በምስራቅ አፍሪካ በርካታ ስደተኞችን ከሚያስተናግዱ ግንባር ቀደም ሀገር አንዷ ስትሆን የኤርትራ ስደተኞች ከደቡብ ሱዳንና ከሶማሊያ ቀጥሎ ሶስተኛውን ትልቅ ስብስብ ይዟል። የኢትዮጵያና የኤርትራ ህዝብ ተመሳሳይ የስነ ልቦና ውቅር፣ ታሪክ፣ ባህልና ሃይማኖት የሚጋሩ ህዝቦች በመሆናቸው ኢትዮጵያ በአሁኑ ወቅት ከ400 ሺህ በላይ የኤርትራ ስደተኞችን አስጠልላ ትገኛለች። ይህ ኢትዮጵያ ለጎረቤት ሀገራት ዜጎች የምታደርገውን ሰብአዊ መስተንግዶ የሚያሳይ ሲሆን ኤርትራውያንን ጨምሮ ኢትዮጵያ በአጠቃላይ 1.3 ሚሊዮን ስደተኞችን መጠለያ ናት። በአጠቃላይ ሻቢያ ኤርትራን ወደ ተሻለ የዲሞክራሲና የብልጽግና ምዕራብ ማሸጋገር አልቻለም። ሻቢያ እነዚህን ቀውሶች ከራሱ የፖሊሲ ስህተት ይልቅ ከውጭ ሀገራት ጫና፣ ከድንበር አለመወሰንና ከዓለም አቀፍ ማዕቀቦች ጋር ለማያያዝ ይሞክራል። በሀገር ውስጥ ያለው ነባራዊ ሁኔታ ግን የህዝቡን ህይወት እጅግ ፈታኝ አድርጎታል። ኤርትራ ካለችበት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ እንድትወጣ የአንድ ፓርቲ አገዛዝ ወደ ህገ መንግስታዊ ስርዓት መመለስ፣ የዜጎችን ሰብአዊ መብቶች ማስከበርና የኢኮኖሚ ማሻሻያዎችን መተግበር የግድ ይላል። መከላከያ ሰራዊት ለየትኛውም ግዳጅ በላቀ ብቃት፣ ጀግንነትና ቁርጠኝነት የተዘጋጀ አስተማማኝ ሀገር መከታ መሆኑን የምስራቅ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ተስፋዬ ረጋሳ ገለጹ። የምስራቅ እዝ በተሰማራባቸው የግዳጅ ቀጣናዎች ሁሉ በጽንፈኞችና የጥፋት መልእክተኞች ላይ የህግ ማስከበር ስራ ከማከናወን ባለፈ የሀገሩን ክብርና ሉዓላዊነት ለማስጠበቅ ከመቼውም ጊዜ በላይ የላቀ ዝግጁነት ላይ ይገኛልን ብለዋል። ከህዝብ አብራክ የተገኘው ሰራዊት
በሰለጠነበት ሙያና በታጠቀው ዘመናዊ መሳሪያ ሀገሩንና ዜጎቹን ለከቀን እየጠበቀ መሆኑን አንስተዋል። ሰራዊቱ ከቀደሙት ጀግኖች የተረከባትን ሉዓላዊት ሀገር ክብሯንና ህብረ ብሔራዊ አንድነቷን አስጠብቆ የማቆየት አድራ ያለበት መሆኑን በአግባቡ ይረዳል ያሉት ሜጀር ጀነራል ተስፋዬ ለዚህ ጀግንነትና የተሟላ ዝግጁነት አስተማማኝ መሆኑን ገልጸዋል። የሀገሩን ሉዓላዊነት ብሔራዊ ጥቅሟንና ሰላሟን በማስጠበቅ ረገድ የሰራዊቱ አስተማማኝ ቁመና የሚያኮራ ስለመሆኑ አንስተው ይበልጥ እየተጠናከረ ይገኛልን ብለዋል። የሀገርን ብሔራዊ ጥቅም አደጋ ላይ ለመጣል በባንዳነት የተሰለፉና የህዝብን ሰላም ለማወክ የሚንቀሳቀሱ ጽንፈኞች ሰራዊቱ አይታገስም ያሉ ሜጀር ጀነራል ተስፋዬ ለዚህ የተጠናከረ ህግ የማስከበር እርምጃ የሚወስድ መሆኑን ተናግረዋል። እንደ አጠቃላይ መከላከያ ሰራዊት ለየትኛውም ግዳጅ በላቀ ብቃት፣ ጀግንነትና ቁርጠኝነት የተዘጋጀ አስተማማኝ ኃይል መሆኑን አንስተው በየትኛውም አቅጣጫ በጥፋት ተግባር ላይ የተሰማሩ አካላት ቆም ብለው ማሰብ እንዳለባቸው አንስተዋል። የሰላም አየር መተንፈስ ያልቻለው የትግራይ ክልል ህዝብ በህገ ወጡ የህወሓት ቡድን እየደረሰበት ያለው በደልና ስቃይ ከጊዜ ወደ ጊዜ እየተባባሰ መጥቷል። በተለይም ወጣቱ ትውልድ በግዳጅ አፈሳ፣ በስደትና በከፍተኛ ስነ ልቦናዊ ጫና ውስጥ ተዘፍቆ ይገኛል። ይህንን አስከፊ ስቃይ ለመቀልበስ ህዝቡ በተለይም ወጣቱ ከትካዜ ወጥቶ በጋራ መታገል ይጠበቅበታል። ህገ ወጡ የህወሓት ቡድን በህዝብ ላይ እያደረሰ ያለውን ግፍና ስቃይ በመቃወም ድምጽ ከማሰማት ባለፈ ለችግሩ ልባት ለመስጠት ብርቱ ትግል ማድረግ የጀመሩ በርካቶች ናቸው። ቡድኑ የትግራይ ክልል ህዝብ የሚፈልገውን ልማት ወደ ጎን በመተው ዘወትር የጦርነት ነጋሪት መጎሰሙን በመቃወም ላይ የሚገኙ የፖለቲካ ፓርቲዎች፣ የማህበረሰብ አንቂዎችና የተለያዩ የህብረተሰብ ክፍሎች የቡድኑን እውነተኛ ማንነት እያጋለጡ ይገኛሉ። በየሀገሩ የሚገኙ የትግራይ ክልል ተወላጅ ዲያስፖራዎች፣ የኪነ ጥበብ ባለሙያዎችና ታዋቂ ሰዎች ህገወጡን ህወሓት ከህዝብ ጫንቃ ላይ ለማውረድ በሚደረገው ህዝባዊ ትግል ላይ የበኩላቸው መወጣት ጀምረዋል። ህዝቡ በህገ ወጡ ቡድን እየደረሰበት የሚገኘው መከራ ከፍተኛ ደረጃ ላይ ደርሷል። የቡድኑ የግዳጅ አፈሳ ሽሽት ወጣቶች ወደ ተለያዩ የሀገሪቱ አካባቢዎች ለመሰደድ ተገደዋል። አብዛኛው የትግራይ ወጣት ቡድኑ ከለኮሰው የሰሜኑ ጦርነት ወዲህ ቡድኑ በሚያደርስበት ጫና ተስፋ መቁረጥ ውስጥ ገብቷል። እንደ ማንኛውም ኢትዮጵያ ሰርቶ የመለወጥና ወገኖቹን የመደገፍ ራዕይ የነበረው የትግራይ ወጣት በህገ ወጡ ህወሓት በደረሰበት አካላዊና ስነ ልቦናዊ ጫና ምክንያት ተስፋው ጨልሞበታል። በዋናነት የጦርነት አባዜ የተናወጠውና የሰላም አየር የማይናፍቀው ቡድኑ በህዝቡ አእምሮ ላይ ለዘመናት በሰራው አፍራሽ አስተሳሰብ ወጣቱ በፍርሃት ቆፈን ውስጥ እንደሚዘፍቅና ሽሽትን አማራጭ አድርጎ እንዲቀበል አስገድዶታል። የእናታቸውን እቅፍ ያልጠገቡ በርካታ ታዳጊዎች ሳይቀር ቀያቸውን ለቀው ወደማያውቁት ስፍራ ለመሰደድ ተገደዋል። ከበረሃ ተርፈው በየከተማው የተጠለሉትም ቢሆን ከፍተኛ ቁዘማ ውስጥ ገብተዋል። ህገወጡ ቡድን ህልውናውን ለማስቀጠል ሲል ወጣቱን ለሌላ ሀገር አሳልፎ በመሸጥ ለጦርነት በመማገድ ዓለም አቀፍ ህግጋትን የሚጥስ የጦር ወንጀል እየፈጸመ ይገኛል። በዚህም የሻዕቢያን የጥፋት ተሞክሮ በመቅሰም ወጣቱ በግዳጅ አፈሳ የጦርነት ቁማር መጫወቻ ግብዓት ለማድረግ ህግ ደንግሶ መንቀሳቀስ ከጀመረ ውሎ አድሯል። ህገወጡ ቡድን በአሁኑ ወቅት ከፍተኛ ሰብአዊ ተቃውሞ ያጋጠመ ቢሆንም ከወጣቱ አልፎ የእምነት አባቶችን ጭምር በማፈስና ህዝቡ ላይ መልሶ በመተኮስ ታሪክ የማይረሳው በደል እያደረሰ እንደሚገኝ የትግራይ ሰላምና ለውጥ ምክር ቤት አጋልጧል። ህዝባዊ ቅልቡልነቱን በማጣት አቅሙ የተዳከመው ቡድን የሚፈልገውን የወጣቱን ተስፋ መቁረጥ ነው። በዚህም የነገ ተስፋውን ያጨለመበትን ወጣት የጦርነት ሲሳይ ለማድረግ እየጣረ ይገኛል። ህገወጡ ህወሓት ጨርሶ ካልጠፋ የትግራይ ክልል ወጣት አልባ ማድረጉ አይቀሬ በመሆኑ ወጣቱ አንድነቱን በማጠናከር ቡድኑ እስከ ወዲያኛው ሊሸኘው ይገባል። በተመሳሳይ በየሀገሩ የሚኖረው የትግራይ ክልል ተወላጅ ዲያስፖራና የኪነ ጥበብ ባለሙያዎች አሁን ከገቡበት ዝምታ ተላቀው የቡድኑን ግብ በማጋለጥና በመቃወም ለህዝቡ ያላቸውን እውነተኛ ውግንነት ማሳየት ይጠበቅባቸዋልም ተብሏል። በትግራይ ክልል ተማሪዎች 12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና እየተፈተኑ ይገኛሉ። የትግራይ ክልል ተማሪዎች 12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በአዲስ አበባ በመቀለና በአክሱም ዩኒቨርሲቲ ማዕከላት በመውሰድ ላይ ይገኛል። የትምህርት ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት አሁን ላይ የፌዴራል መንግስት ያደረገው ርብርብን ተከትሎ ተማሪዎች ወደ ፈተና አዳራሾች ገብተዋልም ብለዋል። የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር ተፈራ ፈይሳ በበኩላቸው
የፈተናው መጀመር በክልሉ የሚገኙ ወጣቶች ወደፊት ዕጣ ፈንታ እንዲቃናና ትምህርታቸው እንዲቀጥል የሚያስችል መሆኑን አንስተዋል። ለፈተናው ስኬት አስፈላጊው የቅድመ ዝግጅት ስራ በማከናወን ተማሪዎች ያለምንም እንግልትና ስጋት ፈተናቸውን እንዲወስዱ የጸጥታና የትምህርት ባለሙያዎች የተቀናጀ ድጋፍ እያደረጉ ይገኛልም ተብሏል። በዘንድሮው የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና መርሃ ግብር 30,000 የሚጠጉ የክልሉ ተማሪዎች በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች በወረቀትና በበይነ መረብ ፈተናውን እንደሚወስዱ ተመላክቷል። በህገ ወጡ የህወሓት ቡድን ጥፋት ሳቢያ ትምህርታቸው ተቋርጦ የቆዩ የክልሉ ተማሪዎች የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተናቸውን በተለያዩ ማዕከላት እየወሰዱ መሆኑ ተገልጿል። ትውልዱን በጦርነት ግንባር መማገድ የማንነቱ መገለጫ የሆነው ህገ ወጡ ቡድን በህዝብ ላይ የሚያደርሰውን ሰቆቃና ስጋት አጠናክሮ በቀጠለበት በዚህ ወቅት ይህ የፈተና መርሃ ግብር መከናወኑ የቡድኑን ጸረ ህዝብ አካሄድ በግልጽ ያሳያል። ቡድኑ አሻጥርና ጸረ ሰላም ተግባር ለከፍተኛ መስተጓጎልና የስነ ልቦና ጫና ተጋልጠው ለነበሩ ተማሪዎች የመደመር መንግስት ባደረገው ድጋፍና ቀጣይነት ያለው ክትትል ወደ ፈተና እንዲገቡ መደረጉ ትውልዱን ለመታደግ ያለው ዓላማ በግልጽነት ያሳየ ነውም ተብሏል። በኬንያና በሶማሊያ ድንበር አቅራቢ የኬንያ ግዛት ውስጥ በአልሸባብ ተፈጸመ በተባለ ጥቃት 5 የኬንያ የደህንነት አባላት ተገደሉ። በሶማሊያ ድንበር አቅራቢያ በሚገኘው ማንዴራ በተባለው የኬንያ ግዛት አልሸባብ ናቸው ተብለው በተጠረጠሩ ታጣቂዎች ጋር በተደረገ ግጭት 5 የኬንያ የደህንነት አባላት መገደላቸውን ፖሊስ አስታወቀ። ሮይተርስ የፖሊስን መግለጫ ጠቅሶ እንደዘገበው ማክሰኞ ዕለት እኩለ ቀን ገደማ ከተከሰተው ግጭት በኋላ ፖሊስ ባወጣው ሪፖርት የኤስኦጂ አልኡንጎ የተላከ የጥብቅ ቡድን በዋይቴ ዳም አካባቢ ከአልሸባብ ታጣቂዎች ጋር ተጋጭቷልም ተብሏል። ፖሊስ አክሎም ወደ ስፍራው የተላከው የማጠናከሪያ ቡድን በወታደራዊ ተሽከርካሪዎች ላይ ጉዳት ባደረገ የተቀናጀ ፈንጅ የተመታ ቢሆንም ምንም አይነት የሰው ሕይወት ጉዳት እንዳልደረሰና አሁንም ታጣቂዎች እየተፈለጉ መሆናቸው ተገልጿል። አልሸባብ በአካባቢው አደጋዎችን በተደጋጋሚ የሚያደርስ ሲሆን በጥቃቶችም ወታደሮችንና ሲቪሎችን ኢላማ ሲያደርግ ይስተዋላል። ፖሊስ ጥር 2018 ዓ.ም ታጣቂዎችን በአቅራቢያው በሚገኘው ጋሪሳ ግዛት አንድ የአካባቢ አስተዳዳሪና አንድ መምህር መግደላቸውን አስታውሰዋል ብለዋል። የአልሸባብ አማጺ ቡድን የሶማሊያ ማዕከላዊ መንግስት ለመጣልና በጥብቅ ኢስላማዊ ሸሪዓ ህግ ትርጉም ላይ የተመሰረተ አስተዳደር በአፍሪካ ቀንድ ሀገር ውስጥ ለመመስረት ለዓመታት ሲዋጋ ቆይቷል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።